ሰላም፣ ይህ ንቃት ሚዲያ ነው። ዛሬም እንደተለመደው ህይወታችንን አንድ እርምጃ ወደፊት ፈቀቅ ሊያደርግልን የሚችልን ሀሳብ ይዤ መጥቻለሁ። ስኬታማ ናቸው ብለን የምናስባቸው ሰዎች ጀርባ ያለ ልምምዳዊ ሚስጥር አለ። በዚህ ቪዲዮ ይህንን ስኬታማ የመሆንን ዕለታዊ ልምምዶች ውስጥ በጣም ወሳኞቹን በዚህ ቪዲዮ እናያለን። እናም ስኬታማ መሆን የምትፈልግ ከሆነ ማለትም ፐርሰናል ላይፍ ሊሆን ይችላል፣ ኢኮኖሚካሊ፣ ኢሞሽናሊ፣ ስፒሪቹዋሊ ሰክሰስፉል እንድትሆን የሚረዱ ዕለታዊ የሆኑ እና ትናንሽ ልማዶችን እነግርሃለሁ። እናም ሁሌም እንደምለው ይህንን ቪዲዮ የምታየው አንተ ለመለወጥና ሰክሰስፉል ለመሆን የወሰንክ ብቻ አይደለም፣ የሚከፈለውን መስዋዕትነትን ለመክፈል ዝግጁ የሆንክ እንደሆንክ አልጠራጠርም። ይህ ቪዲዮ ሰክሰስፉል አያደርግህም። ማንም ሰው ያንተን ህይወት አይቀይረውም። ነገር ግን በምነግርህ ሀሳቦች ላይ ተመርኩዘ አክሽን መውሰድ የምትችል ከሆነ ህይወትህን መቀየርና የህይወትህን እድል ፈንታ መቀየር ትችላለህ። ስለዚህ ካንተ የሚጠበቀው ማድረግና ማድረግ ብቻ ነው። ሀቢት ወይም ልምምድ በጣም በሚያስደንቅ ሁኔታ የሰው ልጅ ሁሉ ስኬትን ይፈልጋል። ነገር ግን አንድ ነገር እናስተውላለን። በህይወታችን ውስጥ ስኬታማ ሊያደርጉን ይችላሉ ብለን የምናስባቸውን ነገሮች ስኬታማ ለመሆን ካለን ፍላጎት የተነሳ በህይወታችን ላይ ለማድረግ እና መነሳሳትን እናገኛለን፣ እንጀምራለን። ለምሳሌ አንተ ፊዚካሊ ሰክሰስፉል መሆን የምትፈልግ ከሆነ ጠዋት ለመነሳት ታስባል። ተነስተህም ስፖርት ለመስራት ስኬጁል ታወጣለህ። ነገር ግን ችግሩ ላስት አያደርግም። ምን ማለት ነው? ለዚያ ነገር ሀቢት ስለሌለ ያንን ነገር ያለማቋረጥ ለማድረግ ትቸገራለህ። ዳግመኛ ወደ ነበርክበት የህይወት ሽክርክሪትና አዙሪት ውስጥ ትገባለህ። ተስፋም ትቆርጣለህ። ስኬታማ አትሆን። ያንን ነገር የህይወት ፕሪንሲፕል ለማድረግ ያቅታል። ምክንያቱም ተመሳሳይ ነገር እያደረግ ልዩ ነገር ስለማይመጣ። አየህ፣ በተመሳሳይ ስራ ልዩ ውጤት የለውም። ስለዚህ ስኬታማ አትሆን። አይዞ፣ በዚህ ቪዲዮ ስኬታማ ለመሆን የሚረዱ 4 ልምምዶች። ኦፍኮርስ በጣም ብዙ ስኬታማ ሰዎች የሚያደርጉት ብዙ ልማዶች ቢኖሩም እነዚህን 4 ልምምዶች ግን ካደረክ የስኬታማነትን መንገድ ትጀምራል። በዚህ ቪዲዮ እናያለን። ቪዲዮውን ሼር፣ ላይክ፣ ሰብስክራይብ በማድረግ እንዲጀምሩት በአክብሮት እጠይቃለሁ። ወደ ቪዲዮ። ስኬታማ ያላረጉን የሚችሉ ልምምዶች። ሁል ጊዜ ማሰብ ያለብን አንድ ነገር አለ። ይህም ስኬታማ የሆኑ ሰዎችና ስኬታማ ያልሆኑ ሰዎች ከጀርባቸው ብዙ ልዩነት እንዳለ በጣም ማስተዋል አለብን። ስለዚህ ስኬታማ ሰዎች ከአንተ የተለየ የሚያደርጉት ነገር እንዳለ ግልጽ ነው። ይህም ልማድ ይባላል። ልማድ ማለት አንዴ አይደለም፣ ሁለቴም አይደለም፣ ደጋግመን የምናደርገው ነገር ልማድ ይባላል። ማስተዋል ያለብን ነገር ቢኖር አሁን የምንኖረው ህይወት ያለን ስታተስ የልማዳችን ወይም የሀቢታችን ውጤት ነው። ትላንትናዎቻችን ወይም ትላንትና ዛሬን ሰርተውልሃል። ምን ማለት ነው? ከጥቂት ዓመታት በፊት አዘውትረህ ስታደርጋቸው የነበሩ ነገሮች ዛሬ ያለህን ማንነት እንድትይዝ አድርገዋል። አየህ፣ የትላንት ልማድ ዛሬ ሰጠ። የዛሬ ልማድ ደግሞ ነገን ይወስናል። ልማድ ደግሞ በአንዴ አይመጣም። ሀሳብን ደጋግመን ስናስበው ተግባር ይሆናል። ተግባርን ደግሞ ደጋግመን ስንተገብረው ልማድ ይሆናል። ልማድን ደጋግመን ስንለማመደው ህይወትን ይሰጠናል። ዛሬ የምታደርገው ነገር ነገህን እየሰራ ነው። ስለዚህ የተሻለ ነገን ትፈልጋለህ? ስኬታማ የሆነ ነገን ትፈልጋለህ? ዛሬ ልማድህን መቀየር ይኖርብሃል። ሀቢትህን መቀየር ይኖርብሃል። ምንድነው ሀቢትህ? እስከ ዛሬ ያደረግከው ምንድነው? አሁን እየሰራ ያለው ምንድነው? ለነገ ዛሬ እየተጋህ ያለው? አየህ፣ ዛሬ የምታደርጋቸውን ሀቢቶች መቀየር የምትችል ከሆነ ያኔ የወደፊትህን የስኬትን መንገድ ዛሬ ትጀምራለህ። ቀየርክ ማለት ልማድህን ወሰንክ ማለት የስኬት ጉዞውን ትጀምራለህ ማለት ነው። ያኔ ወደ ስኬት መንገድ ጉዞ ትጀምራል። የመጀመሪያው እና በጣም ዋነኛው ስኬታማ ሰዎች ከሚለማመዱት ልምምድ ወይም ሀቢታቸው ውስጥ በእቅድ መመራት። አስተውለ ከሆነ ስኬታማ ሰዎች እያንዳንዱ ሰዓትና ጊዜያቸው በእቅድ የሚመሩ ናቸው። ጊዜያቸውን በማይፈልጉት ነገር አውለውት አያውቁም። አየህ፣ ስኬታማ ሰዎች ጊዜያቸውን በፈለጉት መልኩ ይመሩታል። በእጃቸው ላይ ነው። ሁልጊዜም ያቅዳሉ። ለነገ ዛሬ ቁጭ ብለው ምን ማድረግ እንዳለባቸው ያስባሉ።
ያቅዳሉ። ሰው ጠዋት ሲነሱ ምን ማድረግ እንዳለባቸው ግራ አይገባቸውም። ምክንያቱም ኦሬዲ ፕላን የተደረገና የታቀደ ስለሆነ። አንተም ስኬታማ መሆን ከፈለክ በፕላንና በእቅድ ተመራ። ሰዓቶችህን ከፋፍላቸው። ፕራዮሪታይዝ ወይም ማስቀደም ያለብህን ነገር ታስኮችህን ፕራዮሪታይዝ ማድረግ አለብህ። በእቅድ ተመራ። ዕለታዊ እቅድ፣ ሳምንታዊ እቅድ፣ ወራዊ ብሎም አመታዊ እቅዶችን አውጣ። አቺቭ ማድረግ ያለብህን ነገር ወይም አለብኝ ብለህ የምታስባቸውን ታስኮች ዘርዝር። ከዚያም ባወጣው ፕላን መሰረት ተመራ። እንዳትዘናጋ። ምክንያቱም ማንም ለአንተ ህይወት ሬስፖንሲቢሊቲ አይወስድም። ስለዚህ በዲሲፕሊን ባወጣው ፕላን መሰረት ተመራ። ደግሞአለሁ፣ በዲሲፕሊን ባወጣው ፕላን መሰረት ተመራ። እንዴት ዲሲፕሊን መሆን እንዳለብህ በባለፈው በለቀቅነው ቪዲዮ አውርተናል። ያላያችሁት ካላችሁ ከስር ሊንኩን አስቀምጥላችኋል። ስለዚህ ፕላን የምታወጣ ከሆነ ማድረግ አለብህ። ማታደርጎ ከሆነ አይጠቅምህም። ስለዚህ ሰዓቶችን ከፋፍል። ማድረግ ያለብህን ማስቀደም ያለብህን ስራዎችን ጻፋቸው። ከዚያ እያንዳንዱ ቀናቶች ውስጥ በዛ ፕላን መሰረት ተመራ። ሁለተኛ ፐርሰናል ዲቮሽን ታይም ወይም ለራስህ ጊዜ መውሰድ። እስኪ ጥያቄ ልጠይቅህ። ከራስህ ጋር አውርተህ ታውቃለህ? ማለትም ህይወትህን አስበኸው ታውቃለህ? እስካሁን ያሳለፍካቸው መንገዶች፣ የወጣቸውና የወረድካቸው ውጣ ውረዶች፣ በህይወት ውስጥ የሰራሃቸው ስህተቶችን አስበሃቸው ታውቃለህ? ስኬታማ የሚባሉ ሰዎች የራሳቸው የሚሉት ጊዜ አላቸው። ያስባሉ። እስከ ዛሬ ያሳለፉትን ነገሮች፣ ስህተታቸውን፣ ስኬታቸውን፣ እያንዳንዱን ነገር ያስቡታል። ይህም ደግሞ ቀጣይ ላለው የስኬት ህይወት እንደ ሪፈረንስ ፍሬም አድርገው ይጠቀሙታል። አንዴ የሰሩትን ስህተት ደግመው አይሰሩትም፣ በፍጹም አይሰሩት። ምክንያቱም ፐርሰናል የሆነ ዲቮሽን ታይም አላቸው። ያስቡታል፣ እንዴት እንደሰሩት፣ ዳግመኛ መስራት እንደሌለባቸው፣ እንዴት ማስተካከል እንዳለባቸው ያስቡታል። ስለዚህ ደግመው አይሰሩት፣ ነጋቸውን ያቅዱበታል። እንዴት ቢዝነሳቸውን ማሳለጥ እንዳለባቸው ያስባሉ። ህይወታቸው አሁን ያለበትን ቦታ ቆም ብለው ያዩታል። ለራሳቸው ወሳኝ የሆነ ጥያቄዎችን ይጠይቃሉ። ለምሳሌ አሁን ምን እያደረግኩ ነው? ምን አይነት መንገድ ላይ ነኝ? ነገሮች በምፈልገው መልኩ እየሄዱ ነው ወይስ አይደለም? አየህ፣ ያኔ ለነዚህ ጥያቄዎች መልሶችን ያገኛሉ። የቀረውን ጊዜያቸውን በሚፈልጉት መንገድ ይመሩታል። ስለዚህ አንተም ፐርሰናል ዲቮሽን ታይም ልማድህ አድርግ፣ ሀቢትህ አድርገው። ይህ ከስኬታማ ሰዎች የማታጣው ነገር ነው። ጊዜ መድበ ከሰዎች ተለይተ ቁጭ ብለ አስብ። ለራስህ ጊዜ ይኑር። አውራው፣ ራስህን ውስጥህን አውራው። ምን ይልሃል? ጥሩ እየሄድክ ነው ይልሃል ወይስ በስተት መንገድ ላይ ነህ? መቀየር ያለበት ነገር አለ? ስተትን ሰርተሃል ደግመ የማትሰራው? እነዚህ ነገሮች ለራስህ ጊዜ ወስደህ አስባቸው። ቆም ብለህ ህይወትህን ተመልከተው። ወዴት እየሄድክ ነው? ምን እያደረግክ ነው? ያኔ መንገድህ የማያቋርጥና ወደምትፈልገው የስኬት ህይወት ትመጣለህ። አናላይዝ ማድረግ ትጀምራለህ። ምን ማድረግ እንዳለብህ ማሰብ ትጀምራለህ። ከዛ ወደ አክሽን ትገባለህ። ያኔ የስኬት መንገድ አንድ እርምጃን ትራመዳለህ። ሶስተኛውና በጣም ወሳኙ ስኬታማ ሰዎች አላቸው ልማዳቸው ነው ብለን የምናደርገው በጣም ወሳኙ ነገር ቢ ኤ ለርነር ኦል ዘ ታይም ወይም ሁል ጊዜ ተማሪ መሆን። ስማኝ፣ ስኬታማ ሰዎች ሁል ጊዜ በህይወታቸው ተማሪ ናቸው። እመነኝ፣ በጣም የህይወት ተማሪ ናቸው። ምን ማለት ነው? ያላወቁትን ነገር በሚችሉት አቅም ለማወቅ ይተጋሉ። ሁል ጊዜ ይማራሉ። ዝግጁ ናቸው። ከምንም ነገር ሌሰን ለመውሰድ ዝግጁ ናቸው። ትልቅ፣ ትንሽ፣ ሀብታም፣ ድሃ አይሉም። ለህይወታቸውና ለስኬታቸው ይጠቅመኛል ብለው የሚያስቡትን ነገር ሁሉ ሳያማርጡ ይወስዳሉ። ከዛም ቀጥታ ወደ ህይወታቸው ይተገብሩታል፣ ያዛምዱታል። ምክንያቱም ሞኝ በራሱ ይማራል ብለህ ከሰው ይማራል። አየህ፣ ዋጋ መክፈል አይፈልጉም። ያንን ነገር ባለማወቃቸው ምክንያት የሚያስከፍለውን ዋጋ መክፈል አይፈልጉም። ስለዚህ ከሰው ይማራሉ። ስለዚህ ከመጽሐፍት ይማራሉ። ስለዚህ ከህይወታቸው ይማራሉ። ስለዚህ ከፓስታቸው ይማራሉ። ዋሬቨሪቲስ ከየትም ይምጣ ከየትም፣ ዋናው ለህይወታቸው በጣም አስፈላጊ ነው ብለው የሚያስቡት ከሆነ ከየትም ነገር ትምህርትን ለመውሰድ ዝግጁ ናቸው። ምክንያቱም በህይወታቸው ዋጋን መክፈል አይፈልጉም። ታይም ማጥፋት አይፈልጉም። በራሳቸው እስኪሆን ድረስ፣ በራሳቸው ጥፋት እስኪሆን ድረስ አይጠብቁም። ስለዚህ አንተም ባገኘኸው አጋጣሚ ሁሉ መማርን ተለማመድ።
ልማድህ አድርገው፣ ሀቢተ አድርገው። ተማር፣ ከሰዎች ተማር፣ ከህይወት ተማር። ራስህን ሁሉን እንደሚያውቅ ሰው አድርገህ አትይ። ይቀርሃል፣ በጣም ብዙ ይቀርሃል። ስለዚህ ተማሪ ከሰዎች ይማራል። የህይወት ተማሪ እንድትሆን በትልቁ እመክርሃለሁ። ተማር፣ ከራስህ ህይወት ተማር። አየ፣ ያኔ ዋጋ አትከፍልም። መንገድ የተቃና ይሆናል፣ ፈጣን ትሆናለህ። ስለዚህ መማርን አትጥላ። እንዲያውም የህይወት አንዱ ፕሪንሲፕል አድርገው። በቀኖች መሃል ምን ተማርኩ ብለህ ራስህን አስብ። ስህተቶችህን ኢግኖር አድርጋቸው፣ ተማርባቸው። የሰራሃቸውን ስህተቶች ደግመ ላለመስራት ከነሱ ተነስተ ትምህርትን ውሰድ። ኮንሱመር ያኔ ስኬታማ ለመሆን በጣም ትልቅ ችግርን ትቀርፋለህ። የመጨረሻውና በጣም ወሳኙ ስኬታማ ሰዎች ልማዳቸው አራተኛው ማንበብ ወይም ሪዲንግ። ለሰውነታችን ጥንካሬ ጂም እንደምንገባው ሁሉ ለአእምሯችንም ጥንካሬና ብስለት መጽሐፍትን ማንበብ ይኖርብናል። ስኬታማ ሰዎች ከላይ እንዳወራ ነው ሁል ጊዜ ተማሪዎች ናቸው። እናም ትምህርት ከሚወስዱበትና ከሚያገኙበት ዋነኛው ወይ ደግሞ መጽሐፍት ናቸው። ማን ያነባሉ? የንባብ የራሳቸው ጊዜ አላቸው። በጣም ማስተዋል ያለብን ነገር መጽሐፍ በማንበባቸው መጽሐፍት ውስጥ ያለውን እውቀት ብቻ ሳይሆን ኮንሲስተንሲን ይማራል። ጀምሮ መጨረስን ይማራሉ። ልማዳቸው ያደርጉታል። መጽሐፍትን ለማንበብ በጣም ጊዜ አላቸው። የራሳቸው የሆነ የማንበቢያ ጊዜ አላቸው። ብዙ እውቀትን ኮንሱም ያደርጋሉ። መጽሐፍቶችን ይመርጣል፣ ያነባል። ስለዚህ የማንበቢያ ጊዜ ውሰድ። በቀን ከ2 እስከ 3 ገጽ በማንበብ ጀምር። ሀቢትህ አድርገው፣ ተለማመደው። ቀኖችህን ሳታነብ አይለፉብህ። ያኔ አይምሮ ይሰለጥናል። ማስተዋልና የማገናዘብ ሌቭልህ ይጨምራል። ስኬታማ ትሆናለህ። ነገሮችን የምታይበት መንገድ ይቀየራል። ፐርስፔክቲቭ ሰፋ ይላል። አስተውሎት ከምታስበው በላይ ከምትገምተው በላይ የሰፋ ይሆናል። ስለዚህ እነዚህን አሁን ያልኩህን 4 ነገሮች በህይወትህ ልማድህ ወይም ደግሞ ሀቢትህ አድርገህ በዲሲፕሊን የምታደርጋቸው ከሆነ የስኬትን መንገድ በትንሹ ትጀምረዋለህ። የዛሬ ቪዲዮ ይህንን ይመስላል። እንደተጠቀማችሁበት አልጠራጠርም። ስለዚህ ይህ ቪዲዮ ወደ ሌሎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትተባበሩን በአክብሮት እጠይቃለሁ። ሰላም ሁኑ።